ሰላም ጤና ይስጥልኝ። አምባዬ መርጋ እባላለሁ። በኢትዮጵያ የካፒታል ገበያ ባለስልጣን ውስጥ የገበያ ልማትና አቅም ግንባታ ዳይሬክተር ነኝ። በዛሬ ቆይታችን የካፒታል ገበያ ምንድን ነው፣ ከነባሩ የፋይናንስ ገበያስ እንዴት ይለያል፣ እንዲሁም በአንድ ኢኮኖሚ ውስጥ የካፒታል ገበያ ዋና ተግባራት ምንድናቸው የሚለውንና በዙሪያ ስላሉት ሀሳቦች በስፋት የምናየው ይሆናል። መልካም ቆይታ። የካፒታል ገበያ ምንድን ነው? ከነባሩስ የፋይናንስ ገበያ እንዴት ይለያል? የፋይናንስ ገበያ በሁለት ዋና ገበያዎች እንደሚከፈል፣ እነዚህም የገንዘብ ገበያ ወይም መኒ ማርኬት የምንለው ሲሆን፣ ሁለተኛ ደግሞ የካፒታል ገበያ የሚል ነው የሚሆነው። የካፒታል ገበያ የረጅም ጊዜ የፋይናንስ አማራጭን ወይም የፋይናንስ አቅርቦትና ፍላጎትን የሚሟላበት የገበያ አይነት ነው። ከነባሩ የገበያስ ወይ የፋይናንስ ገበያ የምንለይበት፣ የነባሩ የፋይናንስ ገበያ የምንለው ከዚህ በፊት የባንክ ወይም የገንዘብ ገበያ እና የግምጃ ቤት ወይም የመንግስት ሰነዶች ገበያ ሲሆኑ፣ እነዚህም ገበያዎች የአጭር ጊዜ ገበያዎች ናቸው የምንለው ወይም የገንዘብ ገበያ ነው የምንለው። የቆይታ ጊዜያቸው ከአንድ ዓመትና ከዛ በታች የሆነው የገበያ ሰነዶች እና ሰነደ መዋዕለ ንዋዮች የሚሸጡበት የሚገዙበት ሲሆን፣ የካፒታል ገበያ ደግሞ የረጅም ጊዜውን የፋይናንስ ለባንክም አማራጭ ከባንክ የፋይናንስ አቅርቦት እንደ አማራጭ እና እንደ ማሟያ ሆኖ የሚያገለግል የገበያ አይነት ነው። በአንድ ኢኮኖሚ ውስጥ የካፒታል ገበያ ዋና ተግባራት ምንድን ናቸው? በአንድ ኢኮኖሚ ውስጥ የካፒታል ገበያ በርካታ ተግባራቶች አሉት። ከነዚህም ውስጥ የሀገሪቷን ኢኮኖሚ ገንዘብ ወይም ካፒታልን በማሰባሰብ የመደገፍ ስራ መስራት፣ የኢንቨስትመንት አማራጮችን በማቅረብ የስራ ዕድልን የመፍጠር፣ ስራ ፈጠራ ላይ የተመረኮዘ ኢንቨስትመንትን በማበረታታት እና ሀገሪቷን በሁለንተናዊ የኢንቨስትመንት ዘርፎች በመደገፍ ተወዳዳሪ እንዲሆንና ዘላቂ ኢኮኖሚ በሀገሪቷ ላይ እንዲኖር የማድረግ ሚናዎችን ይሰራል። በኢትዮጵያ የካፒታል ገበያ ውስጥ ቁልፍ ተሳታፊዎች እነማን ናቸው? በኢትዮጵያ የካፒታል ገበያ ውስጥ ቁልፍ ተሳታፊዎች የሰነደ መዋዕለ ንዋይ አውጪዎች፣ የካፒታል ገበያ አገልግሎት ሰጪዎች፣ የማዕከላዊ የግምጃ ቤት የገበያው ወይም ደግሞ የኢትዮጵያ ሴኩሪቲስ ኤክስቼንጅ የምንለው እና ሌሎቹም ቁልፍ ተሳታፊዎች ተብሎ ሊጠቀሱ ይችላሉ። በኢትዮጵያ የካፒታል ገበያ ላይ የሚቀርቡት የተለያዩ የካፒታል ገበያ ሰነደ መዋዕለ ንዋዮች ምን ይሆናሉ? በኢትዮጵያ የካፒታል ገበያ ላይ የሚቀርቡት የሰነደ መዋዕለ ንዋዮች እንደ አክሲዮን ወይም የድርሻ ሰነድ፣ እንደ ቦንድ ወይም የብድር ሰነድ፣ እንደ ጋራ ኢንቨስትመንት ፋንድ ወይም ኮሌክቲቭ ኢንቨስትመንት ስኪም እና የተዛማች ውሎች ሰነዶች ይሆናሉ ተብሎ ይጠበቃል። የካፒታል ገበያ የካፒታል ግንባታንና ኢንቨስትመንትን እንዴት ያመቻቻል? የኢትዮጵያ የካፒታል ገበያስ የተለያዩ ኩባንያዎችን የፋይናንስ ፍላጎት ያሟላል ተብሎ እንዴት ይጠበቃል? የካፒታል ገበያ የካፒታል ግንባታን እንዴት ያመቻቻል ለምለው ጥያቄ፣ የካፒታል ገበያ እንደ አማራጭ ተአማኒ የኢንቨስትመንት ዘዴ ወይም ደግሞ ሲስተም የሚቀርብ ሲሆን፣ ማንኛውም ዜጋ በገጠርም በከተማም ያለው ከትንሽ ቁጠባ ጀምሮ ከትልቅ በባንክ በማስቀመጥ ከዛም አማራጭ የኢንቨስትመንት የተሻለ ትርፍ በሚያስገኘው ላይ ኢንቨስት በማድረግ ይሄም በካፒታል ገበያ ላይ ቅድም በጠቀስናቸው የሰነደ መዋዕለ ንዋዮች ወይም የአክሲዮን ወይም የቦንድ ወይም የጋራ ኢንቨስትመንት ፋንድ ላይ ኢንቨስት በማድረግ ኢንቨስትመንትን በማበረታታት የበለጠ ኢንቨስትመንት እንዲኖር በማድረግ የበለጠ ኢንቨስትመንት ሲኖር ደግሞ ለጋራ የካፒታል ግንባታ የበለጠ አስተዋጽኦ የሚያደርግና የሀገርን ኢኮኖሚ የሚደግፍ እንደሚሆን ይጠበቃል። ለፋይናንስ ተቋማት ለግል ለመንግስትም የካፒታል ገበያ ትልቅ አማራጭ ሆኖ መጥቷል። የሚያሳልጥ ወይም ደግሞ የሚደግፍ የኢንቨስትመንት አማራጭ ነው። ይሄም የሆነው ቅድም ከላይ እንደገለጽኩት የተለያዩ ሰነድ መዋዕለ ንዋይ አውጪዎች አሉ እንደ ካፒታል ገበያ ተዋናዮች። እነዛ ሰነዳቸውን ይሸጡና ገንዘብ ያሰባስባሉ። በሌላ በኩል ደግሞ ትርፍ ገንዘብ ወይም ቁጠባን ያደረጉ ቅድም እንዳብራራሁት እነሱ ደግሞ እነዚህን ሰነዶች
ይገዛሉ። የፋይናንስ ፍላጎትና አቅርቦቱን አንድ ላይ የሚያጣጥም የገበያ ስርዓት ነው ማለት ነው። ኩባንያዎች በካፒታል ገበያ ውስጥ የፋይናንስ ፍላጎታቸውን እንዴት ያሟላሉ የሚለውን ጥያቄ በቁጠባ የዳበረ እና በሰነድ አውጪዎች ላይ ኢንቨስት በሚደረግ የፋይናንስ አቅርቦታቸውን እንዲያሳልጡ ያደርጋል። የቆጠቡትን ትንሽ ነገሮች በጋራ ኢንቨስትመንት ፈንድ በብዙ ሚሊየን በማሰባሰብ ትልቅ ኢንቨስትመንት ያመጣል። ያንን ኢንቨስትመንት ሰነድ አውጪዎች ያንን ፋይናንስ ለራሳቸው የቢዝነስ ኦፕሬሽኑ ይጠቀሙበታል። የመንግስትም የራሱን የበጀት ጉድለቶችና የኢንፍራስትራክቸሮችን ፋይናንስ የሚያደርግበት የፋይናንስ አማራጭ ይሆንለታል ማለት ነው። የኢትዮጵያ የካፒታል ገበያ ባለስልጣን በተለያዩ መድረኮች ላይ ኢንቨስት ማድረግ አደጋዎች አሉት ሲል ይደመጣል። በካፒታል ገበያ ውስጥ ኢንቨስት ከማድረግ ጋር ተያይዞ የሚመጡ አንዳንድ አደጋዎችና ጥቅሞች ምንድን ናቸው? ካፒታል ገበያ ላይ ኢንቨስት ማድረግ አደጋዎች እና ጥቅሞች እንዳሉት ይታወቃል። እነዚህ አደጋዎች ለምሳሌ ሰነድ አውጪዎች ሊከስሩ ይችላሉ፣ ወይም ደግሞ ኢንቨስት ሲያደርግ ካፒታላቸውን ሊያጡ ይችላሉ። ቦንድ ላይ ኢንቨስት ቢያደርጉት የወለድ ምጣኔዎች መዋዠቅ ወይም ደግሞ መቃየር ሊኖር ይችላል። ወይም ደግሞ የገበያ ወይም ደግሞ የሊኩዲቲ ችግርም ሊገጥም ቶሎ የመሸጥ እና ለሚጠቀሙት ለራሳቸው ጥቅም የማዋል አደጋዎች ሊኖሩ ይችላሉ። ጥቅሞቹ አማራጭ ኢንቨስትመንት ዘዴ በመሆኑ የተለያዩ ሰነዶች ላይ ኢንቨስት ማድረግ ትርፉንና ክሳራውን በማየት ባላንስ እያደረጉ የመሄድ እድሎችን ይሰጣል። ከትንሽ ባንክ ከሚቆጥበው እና ትንሽ ትርፍ ከሚያገኝ ዘላቂ እና ከፍ ያለ ትርፍ እንዲያስገኝ አማራጮችን ያቀርባል ማለት ነው የካፒታል ገበያው የፋይናንስ ተካታችነትን ወይም ኢንክሉሲቭ ፋይናንስ እንዴት ያመጣል? የኢትዮጵያ የካፒታል ገበያ ከአዋጁም ጀምሮ ሲታይ የፋይናንስ ተካታችነትን ወይም ፋይናንሻል ኢንክሉዥን ወይም ኢንክሉሲቭ ፋይናንስ የሚለውን ለማሳለጥ የታወጀ አዋጅ ነው። ይሄም በተለያዩ አማራጮች የገበያውን ተካታችነት ወይም ደግሞ የፋይናንስ ተካታችነቱን ሊያመጣ ይችላል። ትንንሽ ቁጠባዎችን በጋራ የኢንቨስትመንት ፈንድ በማሰባሰብ አማራጭ ኢንቨስትመንቶች ላይ ኢንቨስት እንዲያደርጉ በማድረግ እያንዳንዱ በሚችለው መጠን ያለምንም ገደብ ከትንሽ ጀምሮ እስከ ትልቅ ከግለሰብ ጀምሮ ተቋማዊ ኢንቨስተሮች ካፒታል ገበያ ያሉ ሰነደ መዋዕለ ንዋዮች ላይ ኢንቨስት እንዲያደርጉ ያደርጋል። የፋይናንስ ፈጠራዎችን ያበረታታል። የፋይናንስ ፈጠራ ያለው ወይም ደግሞ አይዲያ ሀሳብ ያለውን ወደ ካፒታል ገበያ መጥቶ የፋይናንስ እጥረት ቢገጥመው አዋጭነቱ ታይቶ በካፒታል ገበያ ባሉት የፋይናንስ አማራጮች መጠቀም ይችላል። የስራ ዕድልን በመፍጠር ሁሉም ዜጋ እንዲካተት ማድረግ፣ አነስተኛ የፋይናንስ አማራጮች ለምሳሌ እንደ ክራውድ ፋንዲንግ በምንለው ፕላትፎርም ሀሳባቸውን ወደ ተግባር ለመለወጥ ያግዛቸዋል። በሁሉ መልኩ ተካታችነትን ሊያመጣው ይችላል። የኢትዮጵያ የካፒታል ገበያ አወቃቀር ምን ይመስላል? ከሌሎች ሀገራት ገበያዎች የሚለዩት ልዩ ባህሪያቱ ምንድን ናቸው? በአዋጁ እንደተደነገገው የኢትዮጵያ የካፒታል ገበያ ባለስልጣን በማቋቋም የኢትዮጵያ ሰነደ መዋዕለ ንዋይ ገበያን ወይም ደግሞ ኢትዮጵያን ሴኩሪቲ ኤክስቼንጅም በዛው ላይ በአንድ አዋጅ ላይ በማቋቋም የሰነደ መዋዕለ ንዋይ አጣሪና ክፍያ ፈጻሚ ኩባንያ ወይም ደግሞ የሴንትራል ሴኩሪቲ ዲፖዚተሪንም እዛው ላይ በማቋቋም የካፒታል ገበያ አስተዳዳሪ ፍርድ ቤትንም በማቋቋም ከዛም በተጨማሪ ለኢትዮጵያ ካፒታል ገበያ ባለስልጣን ገበያውን እንዲቆጣጠር እንዲመራ፣ በተጨማሪም ደግሞ ገበያውን እንዲያዳብር፣ እንዲያሰፋ፣ እንዲያለማ አራተኛው ዓላማ ተሰጥቶታል ማለት ነው። በካፒታል ገበያ ውስጥ ቴክኖሎጂ ምን ሚና ይጫወታል? ቴክኖሎጂ ቁልፍና ወሳኝ ሚና እንደሆነ መረዳት ይቻላል። እነዚህም የኢትዮጵያ ሰነደ መዋዕለ ንዋይ ገበያ የሚጠቀማቸው ፕላትፎርሞች የቴክኖሎጂ ውጤቶችና የመጨረሻውን ዘመን ስራ ያካተቱ ሲሆን የኢትዮጵያ የካፒታል ገበያ ባለስልጣንም የቁጥጥር ስርዓቱን ወይም ደግሞ የቅኝቱን የሚያካሄድበትም የቴክኖሎጂ ውጤት መሆኑን እና በዛ ላይ የተንተረሰ እና የተደገፈ መሆኑን የማዕከላዊ የግምጃ ቤት ሰነድ ሼሮች፣ ቦንዶች የሚቀመጡበት ስርዓትም በቴክኖሎጂ የተደገፈ ያለ ቴክኖሎጂ እነዚህን ስራዎች መስራት እንደማይቻል አንዳንድ ፍቃድ የምንሰጣቸውን እንደ ሮቦ አድቫይዘርስ የምንለው ቴክኖሎጂ ላይ የተደገፉ ስለሆነ እነዚህም አብዛኛውን የሚጠቀሙት የቴክኖሎጂ ውጤቶች ናቸው። ቴክኖሎጂ በአጠቃላይ
ወሳኝ ሚናዎችን የሚጫወት ሲሆን ጥናቶች እና ትንታኔዎችም ለማድረግ የምንጠቀምባቸው ናቸው።